የአማራ ፋኖ በጎጃም ቃል አቀባይ ማርሸት የእነ እስክንድር ነጋን ቡድን እናጠፋዋለን አሁንም ጀምረነዋል፣ ከአብይ እኩል እስክንድርና ተከታዮቹን እንዘምትባቸዋለን ማለትን ተከትሎ የጎንደር ጠቅላይ ግዛት ስራ አስፈጻሚና የውባንተ ተወርዋሪ ኮማንዶ አዛዥ ረዳት ፕሮፌሰር እያሱ አባተ በፌስቡክ ገጹ የሚከተለውን አስነብቧል። እንደዚህ ትሽቀባበጣላችሁ ብለን አስበን አናውቅም ነበር፣ ይቅርታ ስላላወቅናችሁ። በደን የሚባል ድርጅት ከውቤ ህልፈት ቀድሞ የከሰመ የትጥቅ ትግል ድርጅት አሁን ድረስ የሚያቃዣችሁ ተራ ሰዎች መሆናችሁ ጥሩ ነገራችሁን እንደ ግለሰብም ሆነ እንደ ተቋም ህዝብ በእውነተኛ ሚዛን ይመዘን። ከትላንት እስከ ዛሬ አማራ በግለሰብና ፍኝ በማይሞላ የቡድን ፍላጎት ማን እንደፈተነው የተደበቀ ነገር አይደለም። በሞዓ ተዋህዶ ስም ቤተክርስቲያንን ማን አረከሳት? ህዝብ ኃይል ብሎ ማን በህልውና ትግላችን ውሃ ቸለሰበት? በምስራቅ አማራ ፋኖ ስም የሸዋን ትግል ማን ጎተተው? አማራ ፋኖ ትግል ውስጥ የብአዴን ቅምጥ ሆኖ የተቀመጠው ማን ነው? ሳያፍር ከህወሓት ጋር እንሰራለን ያለው ማን ነው? እንግዲህ መቻቻላችን ሞኝነት ከመሰላችሁ ትቀበላለህ። ከእስር ቤት በቀጥታ ለትግል ጠለፋ የተላኩት መካከል አንደኛ ዘመነ ካሴ፣ ሁለተኛ ሄኖክ ኪዳኔ፣ ሶስተኛ ዮሐንስ ንጉሱ፣ አራተኛ ማንዳፍሮ ማናዬ አሸናፊ በአምስት ስም ያለው ሰው ከክፍለ ጦራችን ክላሽ ሰርቆ የሄደ ወራዳ። የእውነት ስማችሁን ለመጥራት ተሰቃቃላችሁ። ከአስረስ ማሬ የበለጠ ሴረኛ ትግል ጠላፊ ያለ በማለት ሐሳቡን በጥያቄ ቋጭቶታል። እስክንድር የሚመራው የአማራ ፋኖ ህዝባዊ ድርጅት በበኩሉ ጅራፍ ራሱ ገርፎ ራሱ ይጮሃል በማለት ዋና ሌቦቹ እነዚህ ሆኖ ሳለ እኛን ሌባ አሉን፣ እነሱ ሰርቀው እነሱ ትግል አስጠልፈው እኛኑ ኮነኑን በማለት መግለጫ የሰጠ ሲሆን መላ የአማራ ህዝብ ከዚህ በኋላ በመንወስደው የአጸፋ እርምጃ ወቁልን ራሳችንን ልንከላከል ስንል ከወንድሞቻችን ጋር ቃታ መሳሳብ ላይ ደርሰናል። ይህ እንዳይሆን ብዙ ታግሰናል፣ ነገር ግን ትግስታችን እንዳቅም ማጣት ተቆጠረብን ሲሉ የተፈጸመባቸውን ክህደት አስረድተዋል። ሌላው የዕለቱ አነጋጋሪ ክስተት መንግስት የአክቲቪስት ስዩም ተሾመን አድራሻ አላውቅም በማለት ለፍርድ ቤት ምላሽ መስጠቱ ነው። ግለሰቡ በስር ላይ የሚገኙትና ጉዳያቸውን በፍርድ ቤት እየተከታተሉ ያሉት አቶ ዮሐንስ ባያለውና አቶ ክርስቲያን ታደለን ስማቸውን በመጥቀስ ታጥቀው መንግስት እንገለብጣለን ብለዋል በማለት በፍርድ ሂደቱ ላይ ተጽዕኖ በመፍጠር በችሎት መድፈር ተከሷል። በዚህም መሰረት የፌዴራል ከፍተኛ ፍርድ ቤት ስዩም ተሾመ መጋቢት 30 ቀን 2017 ዓ.ም እንዲቀርብ ትዕዛዝ ቢሰጥም ሳይገኝ ቀርቷል። ተከሳሹን ፍርድ ቤት እንዲቀርብ የታዘዘው የፌዴራል ፖሊስ የመንግስት ተንታኝና የመከላከያ የክብር አባል የሆነው ስዩም ተሾመን አድራሻውን አላውቀውም በማለት ሳያቀርበው ቀርቷል። በችሎቱ የቀረቡት አቶ ዮሐንስ ባያለው ይህንን ግለሰብ ከአሁን ቀደምም በስም ማጥፋት ወንጀል ከስሼው በፍርድ ቤት ተቀጥቷል። ቋሚ አድራሻ ቢኖረውም ፖሊስ በተደጋጋሚ ሄዶ እያየ ሰላምታ እየሰጠው ነው የሚመለሰው ሲሉ አስተያየታቸውን ሰጥተዋል። በተጨማሪም ተከሳሹ ያኔ የተቀጣውን ቅጣት ባለመፈጸሙና ትምህርት ባለማግኘቱ አሁንም ተመሳሳይ ድርጊት እየፈጸመ መሆኑን አቶ ዮሐንስ ባያለው ተናግረዋል። አቶ ስዩም ተሾመ መንግስት ቤት የሰጠው ደሞዝ የሚከፍለውና ተሽከርካሪና ጥበቃ የመደበለት የመንግስት አክቲቪስት እንደሆነ የተናገሩት አቶ ዮሐንስ አማራ ቢሆን ኖሮ ፖሊስም ሆነ አቃቢ ህግ ከየትም ፈልገው አንጠልጥለው ያመጡት ነበር ብለዋል። ሌላው ከሳሽ አቶ ክርስቲያን ታደለ በበኩላቸው የፌዴራል ፖሊስ አድራሻውን አላውቀውም ማለት ወስፌ ቢለግም ቅቤ አይወጋም የሚለውን አባባል እውነተኝነት እንደሚያሳይ ተናግረዋል። አቶ ክርስቲያን እኔን አጅባችሁ ውሰዱኝ እና ቤቱን ላሳያችሁ፣ የመንግስት ሹመኛ የሚጠብቀው የፌዴራል ፖሊስ አካል እኛን የህዝብ እንደራሴዎችን ከቤተሰባችን ፊት ደብድቦና አዋርዶ ለማምጣት ያልተገረው የፌዴራል ፖሊስ ላገኛቸው አልቻልኩም ማለቱ ስላቅ ነው ሲሉ ለፍርድ ቤቱ ተናግረዋል። አቶ ዮሐንስ ስዩም ሲከሰስ የማይቀርበውና ከለላ የሚሰጠው በመንግስት ደረጃ የአማራዎቹን ስም እንዲያጠፋ ስለተፈለገ ነው ብለዋል። ከዚህ ቀደም አክቲቪስት ስዩም ተሾመ ሰኔ 6 ቀን 2014 ዓ.ም ከባድ የስም ማጥፋት ወንጀል በመፈጸም በአቶ ዮሐንስ ባያለው ክስ ተመስርቶበት ነበር። በዚህም መሰረት የአዲስ አበባ ከተማ አስተዳደር ንፋስ ስልክ ላፍቶ የመጀመሪያ ደረጃ ፍርድ ቤት መዝገብ ቁጥር 56905 ስዩም ተሾመ ከአቶ ዮሐንስ ባያለውን ስም በማጥፋቱ የ4 ወር እስራትና የ100,000 ብር ቅጣት አስተላልፎበት ነበር። ምንም እንኳን ፍርድ ቤቱ ቅጣት ቢወስንም ግለሰቡ እንዳይቀጣ በገዢው መንግስት ከለላ ተደርጎለታል የተባለ ሲሆን ይህንኑ ተከትሎ የትኛውን ፍርድ ቤትና ፖሊስ እኔን መያዝ አይችልም ሲል በሚዲያ መናገሩ ይታወሳል። የጸጥታ ኃይሉም ወንጀለኛውን ለህግ አቅርቦ ፍርዱ እንዲፈጸም ሳያደርግ ቀርቶ አሁንም ግለሰቡ ተመሳሳይ ጥፋት እየፈጸመ እንደሚገኝ አስታውቋል። ፍርድ ቤቱም በድጋሚ የፌዴራል ፖሊስ ስዩም ተሾመን እንዲያቀርባቸው ለሚያዝያ 8 ቀን 2017 ዓ.ም ቀጠሮ ተሰጥቷል። የአማራ ፋኖ በጎጃም ቃል አቀባይ ማርሸት የእነ እስክንድር ነጋን ቡድን እናጠፋዋለን አሁንም ጀምረነዋል፣ ከአብይ እኩል እስክንድርና ተከታዮቹን እንዘምትባቸዋለን ማለትን ተከትሎ የጎንደር ጠቅላይ ግዛት ስራ አስፈጻሚና የውባንተ ተወርዋሪ ኮማንዶ አዛዥ ረዳት ፕሮፌሰር እያሱ አባተ በፌስቡክ ገጹ የሚከተለውን አስነብቧል። እንደዚህ ትሽቀባበጣላችሁ ብለን አስበን አናውቅም ነበር፣ ይቅርታ ስላላወቅናችሁ።
ኦጋዴን የሚባል ድርጅት ከውቤ ህልፈት ቀድሞ የከሰመ የትጥቅ ትግል ድርጅት አሁን ድረስ የሚያቃዣችሁ ተራ ሰዎች መሆናችሁ ጥሩ ነገራችሁን እንደ ግለሰብም ሆነ እንደ ተቋም ህዝብ በእውነተኛ ሚዛን ይመዘን። ከትላንት እስከ ዛሬ አማራ በግለሰብና ፍኝ በማይሞላ የቡድን ፍላጎት ማን እንደፈተነው የተደበቀ ነገር አይደለም። በሞዓ ተዋህዶ ስም ቤተክርስቲያንን ማን አረከሳት? ህዝብ ኃይል ብሎ ማን በህልውና ትግላችን ውሃ ቸለሰበት? በምስራቅ አማራ ፋኖ ስም የሸዋን ትግል ማን ጎተተው? አማራ ፋኖ ትግል ውስጥ የብአዴን ቅምጥ ሆኖ የተቀመጠው ማን ነው? ሳያፍር ከህወሓት ጋር እንሰራለን ያለው ማን ነው? እንግዲህ መቻቻላችን ሞኝነት ከመሰላችሁ ትቀበላለህ። ከእስር ቤት በቀጥታ ለትግል ጠለፋ የተላኩት መካከል አንደኛ ዘመነ ካሴ፣ ሁለተኛ ሄኖክ ኪዳኔ፣ ሶስተኛ ዮሐንስ ንጉሱ፣ አራተኛ ማንዳፍሮ ማናዬ አሸናፊ በአምስት ስም ያለው ሰው ከክፍለ ጦራችን ክላሽ ሰርቆ የሄደ ወራዳ የእውነት ስማችሁን ለመጥራት ተሰቀቃላችሁ። ከአስረስ ማሬ የበለጠ ሴረኛ ትግል ጠላፊ ያለ በማለት ሐሳቡን በጥያቄ ቋጭቶታል። እስክንድር የሚመራው የአማራ ፋኖ ህዝባዊ ድርጅት በበኩሉ ጅራፍ ራሱ ገርፎ ራሱ ይጮሃል በማለት ዋና ሌቦቹ እነዚህ ሆኖ ሳለ እኛን ሌባ አሉን፣ እነሱ ሰርቀው እነሱ ትግል አስጠልፈው እኛኑ ኮነኑን በማለት መግለጫ የሰጠ ሲሆን መላው የአማራ ህዝብ ከዚህ በኋላ በመንወስደው የአጸፋ እርምጃ ወቁልን ራሳችንን ልንከላከል ስንል ከወንድሞቻችን ጋር ቃታ መሳሳብ ላይ ደርሰናል። ይህ እንዳይሆን ብዙ ታግሰናል፣ ነገር ግን ትግስታችን እንዳቅም ማጣት ተቆጠረብን ሲሉ የተፈጸመባቸውን ክህደት አስረድተዋል። ሌላው የዕለቱ አነጋጋሪ ክስተት መንግስት የአክቲቪስት ስዩም ተሾመን አድራሻ አላውቅም በማለት ለፍርድ ቤት ምላሽ መስጠቱ ነው። ግለሰቡ በእስር ላይ የሚገኙትና ጉዳያቸውን በፍርድ ቤት እየተከታተሉ ያሉት አቶ ዮሐንስ ባያለውና አቶ ክርስቲያን ታደለን ስማቸውን በመጥቀስ ታጥቀው መንግስት እንገለብጣለን ብለዋል በማለት በፍርድ ሂደቱ ላይ ተጽዕኖ በመፍጠር በችሎት መድፈር ተከሷል። በዚህም መሰረት የፌዴራል ከፍተኛ ፍርድ ቤት ስዩም ተሾመ መጋቢት 30 ቀን 2017 ዓ.ም እንዲቀርብ ትዕዛዝ ቢሰጥም ሳይገኝ ቀርቷል። ተከሳሹን ፍርድ ቤት እንዲቀርብ የታዘዘው የፌዴራል ፖሊስ የመንግስት ተንታኝና የመከላከያ የክብር አባል የሆነው ስዩም ተሾመን አድራሻውን አላውቀውም በማለት ሳያቀርበው ቀርቷል። በችሎቱ የቀረቡት አቶ ዮሐንስ ባያለው ይህንን ግለሰብ ከአሁን ቀደምም በስም ማጥፋት ወንጀል ከስሼው በፍርድ ቤት ተቀጥቷል። ቋሚ አድራሻ ቢኖረውም ፖሊስ በተደጋጋሚ ሄዶ እያየ ሰላምታ እየሰጠው ነው የሚመለሰው ሲሉ አስተያየታቸውን ሰጥተዋል። በተጨማሪም ተከሳሹ ያኔ የተቀጣውን ቅጣት ባለመፈጸሙና ትምህርት ባለማግኘቱ አሁንም ተመሳሳይ ድርጊት እየፈጸመ መሆኑን አቶ ዮሐንስ ባያለው ተናግረዋል። አቶ ስዩም ተሾመ መንግስት ቤት የሰጠው ደሞዝ የሚከፍለውና ተሽከርካሪና ጥበቃ የመደበለት የመንግስት አክቲቪስት እንደሆነ የተናገሩት አቶ ዮሐንስ አማራ ቢሆን ኖሮ ፖሊስም ሆነ አቃቢ ህግ ከየትም ፈልገው አንጠልጥለው ያመጡት ነበር ብለዋል። ሌላው ከሳሽ አቶ ክርስቲያን ታደለ በበኩላቸው የፌዴራል ፖሊስ አድራሻውን አላውቀውም ማለት ወስፌ ቢለግም ቂቤ አይወጋም የሚለውን አባባል እውነተኝነት እንደሚያሳይ ተናግረዋል። አቶ ክርስቲያን እኔን አጅባችሁ ውሰዱኝ እና ቤቱን ላሳያችሁ፣ የመንግስት ሹመኛ የሚጠብቀው የፌዴራል ፖሊስ አካል እኛን የህዝብ እንደራሴዎችን ከቤተሰባችን ፊት ደብድቦና አዋርዶ ለማምጣት ያልተገረው የፌዴራል ፖሊስ ላገኛቸው አልቻልኩም ማለቱ ስላቅ ነው ሲሉ ለፍርድ ቤቱ ተናግረዋል። አቶ ዮሐንስ ስዩም ሲከሰስ የማይቀርበውና ከለላ የሚሰጠው በመንግስት ደረጃ የአማራዎቹን ስም እንዲያጠፋ ስለተፈለገ ነው ብለዋል። ከዚህ ቀደም አክቲቪስት ስዩም ተሾመ ሰኔ 6 ቀን 2014 ዓ.ም ከባድ የስም ማጥፋት ወንጀል በመፈጸም በአቶ ዮሐንስ ባያለው ክስ ተመስርቶበት ነበር። በዚህም መሰረት የአዲስ አበባ ከተማ አስተዳደር ንፋስ ስልክ ላፍቶ የመጀመሪያ ደረጃ ፍርድ ቤት መዝገብ ቁጥር 56905 ስዩም ተሾመ ከአቶ ዮሐንስ ባያለውን ስም በማጥፋቱ የ4 ወር እስራትና የ100,000 ብር ቅጣት አስተላልፎበት ነበር። ምንም እንኳን ፍርድ ቤቱ ቅጣት ቢወስንም ግለሰቡ እንዳይቀጣ በገዢው መንግስት ከለላ ተደርጎለታል የተባለ ሲሆን ይህንኑ ተከትለው የትኛውን ፍርድ ቤትና ፖሊስ እኔን መያዝ አይችልም ሲል በሚዲያ መናገሩ ይታወሳል። የጸጥታ ኃይሉም ወንጀለኛውን ለህግ አቅርቦ ፍርዱ እንዲፈጸም ሳያደርግ ቀርቶ አሁንም ግለሰቡ ተመሳሳይ ጥፋት እየፈጸመ እንደሚገኝ አስታውቋል። ፍርድ ቤቱም በድጋሚ የፌዴራል ፖሊስ ስዩም ተሾመን እንዲያቀርባቸው ለሚያዝያ 8 ቀን 2017 ዓ.ም ቀጠሮ ተሰጥቷል።